ብራዘር ለሁለት ዓመት ጮጋራ ታሞ ነበርና እሺ እዚህ እንደውም ይሄ 2018 ከገባ ጀምሮ እሺ ምግብ ምንም ነገር መውሰድ አይችልም ብሎ በግሉኮስ ነበር ያለው። እሺ ከዛም በቃ ልጆችን ተቸገሩ፣ እንደዚህ እናንተ እንድትጨነቁ አልፈልግም ብሎ በአምስተኛው ወር ወደ ቤት ከሆስፒታል ከወጣን በኋላ ከግሬስ 5 ወር በአምስተኛው ወር ወደ ቤት ማለት ነው። እሺ እዛም ሄደው የሚበላው የሚጠጣው ምንም ነገር አይስማማውም፣ አይበላም። በቃ በጣም ያሰቃያል። ከዛን ከዚህ ቤት ተጸልዮልኝ ውሃ ይዤ ሄድኩት። እሺ ካጠጣው ቀን ጀምሮ ከቤት ምናምን አይንቀሳቀስም፣ መራመድ ጀመረ። እሺ ሌላ እርሻ ቦታ ማሳ ነበረ፣ እዛ መሄድ ጀመረ። አሁን ምግብን ይበላል። ተፈወሰ። ከሁለት ዓመት ከፎጋራ በፊት 5 ወር ሙሉ ሆስፒታል ከሚንከራተትበት ለፈወሰው ለዚህ ጌታ ምን ይሆንለት? ቃላት የለኝም እኔ። እግዚአብሔር ለዘላለም ስሙ የተባረከ። ባንተ አልፎ የሚሰራውን ጌታ ለዘላለም አከብረዋለሁ። አሜን። እዚህ ቤት እውነት ታምራት አለ። አሜን። እዚህ ቤት እግዚአብሔር ድንቅን ነገር እያደረገ ነው። አሜን። ይሄንን ያላዩት ብዙ ሰዎች በስቃይ በመከራ በበሽታ ውስጥ ያሉት አሉና እዚህ ቦታችሁ መታችሁ ተጠቀሙ እላለሁ። አሜን። እግዚአብሔር አንተንም ዘመንን ይባርክ። አሜን። እውነት እኔ ቃላት የለኝም። እግዚአብሔር ክብሩን ጠቅልሎ ይውሰድ። ሃሌሉያ። ከጌታ ክብርና እኮ